አረ በጣም የሚያስፈራ ኢንፎርሜሽን ነው ይዤላችሁ የመጣሁት። በእናታችሁ አንድ ጊዜ አዳምጡኝ። ኢትዮጵያኖች ኤርትራውያኖች በአማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው? የመስጊድ ኢማምን መረሸን መግደል ምን ማለት ነው? ባልከው አለቀስክ እንዴ አንተ? እስኪ ነገር ምናቸውን አፍቆ ነው ያለቀስከው? ሁሉ ነገራቸው ነው ናፍቆት። ምን ናፍቆ ነበር? እስኪ ንገረኝ። ፊታቸውንም ይቻላል። የኢትዮጵያ ሰራዊት ለትልቅ ግዳጅ ይዘጋጅ ሲሉ ጀነራል አበባው ታደሰ ተናግረዋል። ሁለት ነገር ሰበር መረጃ እስራኤል ወይ ቂጥሽን የሚገርፍልሽ ወታደር ተዘጋጅቶልሽ ወንድሞቼ። በዚህ ሰዓት ክርስቲያኖ ሮናልዶን አስመልክቶ አንድ መረጃ ተሰምቷል። በርካታ ፔናልቲዎችን የሳተው የመጀመሪያው ተጫዋች ሆኗል ክርስቲያኖ ሮናልዶ ማለት ነው። 33 ኢማምን መረሸን መግደል ምን ማለት ነው? በአላህ የመስጊድ ኢማም መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው? እኔ ጀነት ገባሁ አለ አላህ መልእክተኛ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያላዝነት ቸርነት ሰላም ፍቅር ጤና በያላችሁበት በረዳር ድበር ሁሉ ልጃማ ነኝ። በዛሬ ቪዲዮአችን ምርጥና ቆንጆ እንዲሁም ቁም ነገር አዘል የሆኑ ሪአክሽን ቪዲዮዎችን እንተመለከትን ከእናንተ ጋር ቆይታ የምናደርግ ይሆናል። ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ እንዲሁም ቪዲዮ ላይክ በማድረግ ነው ሰፖርት ማድረግ ትችላላችሁ። አሁን በቀጥታ ወደ ዛሬ ቪዲዮአችን እናልፋለን። وقال اركبوا فيها بسم الله مجريها ومرساها። ወደ መጀመሪያው ቪዲዮአችን ስናልፍ እንግዲህ ለዲናችን ምን ያክል ዋጋ እንደሰጠን የሚያሳይ ቪዲዮ አንድ ጋብዛችሁ። እኔ ጀነት ገባሁ አለ አላህ መልእክተኛ። ወላሂ ጀነት ስገባ ትልቅ ህንጻ ትልቅ ፎቅ አየሁ። فقلت لمن هذا بيطيب ይሄ ማን ነው ስል هو لعمر بن الخطاب ይሄማ የዑመር ነው አሉኝ። አባ صادق الامين والله ለመግባት ፈልጌ فذكرت غيرتك يا عمر ጥላቻህን ፈርቼ አልገባሁም እዛ ህንጻ ስሉት والله عمر فبكى عمر አለቀሰ ዑመር ቢአቢ አንተ ወኡሚ ያ ረሱላህ አለይከ አጋር እናትና አባቴ ፊዳ ይሁኑሉ ባንቱ ቀናለሁ እንደ ያ ረሱላህ አላቸው። በሐያት እያሉ የጀነት ምስክርነት በምንድነው? በስራ ነው፣ ሌላ ምንም ነገር አይደለም። እኛም እንደ ዛሬ ለዲን ምን ያህል ዋጋ ከፍለናል፣ ምን ያህል ሰጥተናል። ቪዲዮ እንዳያችሁት እንግዲህ ለዲናችን ምን ያክል ቦታ መስጠት እንዳለብን ከሷሃቦች ታሪክ እንግዲህ ጠቀስ አድርገው አንድ ወንድማችን እንግዲህ መክሯል ማለት ነው። ስለዚህ ሁላችንም ለዲናችን ቦታ ልንሰጥ ይገባል እላለሁኝ። ወደ ቀጣይ ቪዲዮ እናልፋለን። ወንድማማችነታችንን እናጠናክር፣ አንድነትን እናጠናክር። የከሌ አይደለም፣ ሁሉም ሰው ይገባል። በተለይ ሁሉም ሙስሊም ይመለከታል። ቀብር የመጀመሪያ ቀን የገባህ ጊዜ ስለ ዘራ አትጠየቅም፣ ወላሂ ስለ ፎቃ አትጠየቅም፣ ስለ ሰው ንብረት አትጠየቅም። መጀመሪያ ጥያቄው መረቡክ ጌታህ ማን ነው? መነብዩክ ነብይህ ማን ነው? መንዲኑክ ዲንስ ማን ነው ነው የመጀመሪያው። ለትልቁም ለትንሹም፣ ለሙእሚኑም ለካፊሩም፣ ለሴቱም ለወንዱም፣ ለዓሊሙም ለጃሂሉም ሁሉም ቀብር ላይ ቤተሰብ አፈር አልብሶ ሲሄድ መረቡክ ጌታህ ማን ነው እንጂ ዘርህ ማን ነው ይባል። ሁሉም በአንድነት ሊቃወም ይገባል። የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ብዙ ምክር መከሩ። إمام مسلم بزقبت حديث من حديث سهيل بن أبي صالح عن أبي هريرة أن رسول الله صلى الله عليه وسلم قال إن الله يرضى لكم ثلاثا الله سوست نجرني ودلاتشوال ويسخط لكم ثلاثا سوست نجرن دمو يتقلباتشوال يرضى لكم يودلاتشوال أن تعبدوه السم بتشان تتجزو ولا تشركوا به شيئا بس سليمان لا تجاروا وأن تعتصموا بحبل الله جميعا በአላህ ገመድ በላ ኢላሃ ኢላላህ አንድ እንድትሆኑ አላህ ይወድላችኋል። ወላ ተፈረቁ እንዳትለያዩ ልዩነትን አስወግዱ። ወይስኸጡ ለኩም ሰላሰን ሶስት ነገር ይጠላባችኋል። ቂለ ወቃል እንዲህ ተባለ እንዲህ ወጣ ያረባ ወሬ ላይ እንዲህ ብሎ ወሬ ማናፈስ ይጠላባችኋል። ወከስረቱ ሱአሊ ጥያቄ ማብዛት፣ ወኢዳአቲል ማል ገንዘብን ማባከን አላህ ይጠላባችኋል። ለምን? የሙስሊሙን አንድነት የሚያበላሽ ነው። ምን? ልዩነት፣ ስሜትን መከተል። በማከላችን ልዩነት ቢመጣ መፍትሄው ቁርአን ሐዲስ ነው። ወአጢኡ ላህ ወረሱለሁ አላህን መልእክተኛውን ታዘዙ። ወላ ተናዘዑ አትጨቃጨቁ አለ አላህ። ፈተፍሸሉ ወተዝሀበ ሪሑኩም ኃይላችሁ ይወገዳል፣ ትበታተናላችሁ። ወስቢሩ ኢነላህ ማዕ አሳቢሪን ታገሱ፣ አላህ ከታጋሾች ጋር ነው አለ አላህ። በማከላችን የሐሳብ ልዩነት ካለ የሐሳብ ልዩነቱን ሚዳኛው ቁርአን ነው፣ የኔ ስሜት አይደለም። እኔ ለምሳሌ ዙሁር 5 ረካ ነው መሰገድ ያለበት ሚል አቋም ይዤ ብመጣ፣ አንተ 6 ረካ ነው ዙሁር መሰገድ ያለበት ብላ አቋም ይዘህ ብትመጣ
ያንተም ተለይቷል የኔም ተለይቷል ሁለታችን አልተግባባንም እስቲ ሐዲሱ ምን ይላል ሐዲሱ ጋር ስንመጣ አራት ነው አለን አይደል አዎ አራቱን እንቀበላለን የኔም ያንተን ስሜታችን ምን እናደርጋለን እንወረውረዋለን ቪዲዮ እንዳያችሁት እንግዲህ ኡስታዝ ካሚል ጣሃ በተለይ ደግሞ በአንድነታችን መጠናከር እንዳለበት የሚያሳስብ የጁማ ኹጥባ አስተላልፎልን ነበር ማለት ነው እንግዲህ ይሄ ድንቅ ወይም ግሩም የሆነ መልእክት ነው ሁላችንም አንድነታችንን ልናጠናክር ይገባል በዘር ብሔር ሳይሆን ሃይማኖታችን ዲናችን ላይ ጠንክረን ወንድሞቻችንን ልንጠብቅ ይገባል የሚል መልእክት አስተላልፏል እንግዲህ ይሄን መልእክት ባስተላለፈበት ሰዓት በሰሞኑ ተፈጸመውን ጥቃትም እንደዚሁ አግዞ ነበር እስኪ ቪዲዮ ልጋብዛችሁ በአማራ ክልል ላይ መካነ ሰላም ላይ ሰሞኑ የደረሰው ምንድነው የመስጊድ ኢማምን መረሸን መግደል ምን ማለት ነው በአላህ የመስጊድ ኢማም መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው ምን አጠፉ የመስጊድ ኢማም ዳኢ ሙአዚን መልእክታቸው እኮ ጎረቤትን አክብሩ በደል እንዳትፈጽሙ የተቸገረን እርዱ ይህ አይደል እንዴ ወላጆቻችሁን አክብሩ ይሄ ነው መልእክታቸው የመስጊድ ኢማምን መረሸን መግደል ምን ማለት ነው በአላህ የመስጊድ ኢማም መስጊድ ውስጥ ያሉ ሰዎች ጥፋታቸው ምንድነው ምን አጠፉ የመስጊድ ኢማም ዳኢ ሙአዚን መልእክታቸው እኮ ጎረቤትን አክብሩ በደል እንዳትፈጽሙ የተቸገረን እርዱ ይህ አይደል እንዴ ወላጆቻችሁን አክብሩ ይሄ ነው መልእክታቸው መስጊድ ውስጥ የተከበረ ቦታ ላይ ገብቶ ሙስሊሙን መግደል ማለት ምን ማለት ነው ከምን መጣ والله ጥላቻ ነው ሌላ አይደለም وما نقموا منهم الا ان يؤمنوا بالله العزيز الحميد ከነርሱ ምንም አልጠሉባቸውም ማለት አላህ አሸናፊና ምስጉን በሆነው ጌታ በአላህ ማመናቸው እንጂ ወንጀል የሆነባቸው ሌላ አይደለም አዎ لا اله الا الله ስላል ሙሐመድ ረሱሉላህ ስላል ጠላት አድርጎ ያሳ ይሄ ነው ወንጀላቸው ሌላ አይደለም ምን አጠፉ ቪዲዮ እንዳያችሁት እንግዲህ ኡስታዝ በዚሁ ባስተላለፈበት መልእክት ማለት ነው በመካነ ሰላም የተደረገው ነው የተሰራውን ግፍ እንደዚህ በዚህ መልኩ ለማውገዝ ችሏል ማለት ነው ይሄም አሰያቂ እንዲሁም አሰቃቂ ተግባር መሆኑን ላሰምርበት ወይም እንድናገር እወዳለሁ ማለት ነው ወደ ቀጣይ ቪዲዮዎች እናልፋለን አሁን ላይ በትግራይ የተከሰተ ያለው የመሬት መንቀጥቀጥ በጣም አስፈሪ ደረጃ ላይ ደርሷል አካባቢው ላይ የሚኖሩ ሰዎች እንደነገሩኝ ከሆነ ያስፈራል አሁን ላይ በተለይ ደግሞ አሁን ቅርብ ሰዓት አካባቢ ላይ የተፈጠረው በጣም ያስደነግጥ ነው ቢያንስ ዛሬ ብቻ 3-4 ጊዜ ተፈጥሯል የአዲግራት ዩኒቨርሲቲ ተማሪዎች እንዳሉኝ ከሆነ አንዳንድ ተማሪዎች ውጪ እየወጡ ነው ዶርማቸው ላይ ፎቅ ላይ መቆየት ወይም ደግሞ ፎቅ ላይ ማደር አስፈርቷቸው ወይም ደግሞ ከባድ ሆኖባቸው የአሜሪካ ጂኦሎጂካል ሰርቬይ በሪፖርቱ 3 ኢትዮጵያ ውስጥ የተከሰቱ ዛሬ ማለትም ኦክቶበር 11 ማለት ነው የተከሰቱ የመሬት መንቀጥቀጥ ወይም ደግሞ ኤርትኩዌኮችን ሪፖርት አሉ ሶስቱም መጀመሪያ 1 ሰዓት ከ1 ላይ አካባቢ የተፈጠረ 5.3 ማግኒቲዩድ የነበረው ከዛ በኋላ 1 ሰዓት ከ19 ላይ 5.6 የነበረው ከዛ በኋላ ደግሞ 3 ሰዓት ከ38 አካባቢ 4.8 አካባቢ ነበረው እነዚህ የምትመለከቷቸው ቁጥሮች ቦልድ ሲሆኑ የመሬት መንቀጥቀጡ ከፍ ያለ ነው ወይም ደግሞ ጠንካራ ነው ማለት ነው ለምሳሌ እዚህ ጋር የምትመለከቱት 3.6 ቁጥሩ ኖርማል እነዚህ 5.6 5.3 4.7 ሚሉት እንደምትመለከቱት ደመቅ ያሉ ወይም ደግሞ ቦልድ ናቸው እና የመሬት መንቀጥቀጡ ያጋጠመው መጀመሪያ መቀሌ ነበር ከዛ መቀሌ ከዛ ሶስተኛው አዲግራት ነበር ያው እዛ አካባቢ የነበሩ ሰዎች እዛም አልፎ ሌሎች ሀገራችን ክፍሎች ላይ የነበሩ ሰዎች ጭምር ነው እነዚህ የመሬት መንቀጥቀጥ ወይም ደግሞ የመሬት ንዝረት ያው ይሄ ነገር ወደ አዲስ አበባ ይሰማል ብዬ አስባለሁ ይሄ የግል ሳቢ ወደ በኋላ አካባቢ ወደ ሌሊት አካባቢ ልትሰሙ ትችላላችሁ ብዬ አስባለሁ ቪዲዮ እንዳያችሁት እንግዲህ በትግራይ ክልል ማለትም ትናንትና ቅዳሜ ምሽት 1 ሰዓት ላይ የመሬት መንቀጥቀጥ ደርሶም ነበርና የተለያዩ አካባቢዎች ላይ ንዝረቱን ተሰምቷል እስከ ባህር ዳር እንዲሁም ሰሜን ወሎ አካባቢ ድረስ ንዝረቱ እንደተሰማ እንዲሁም የአዲግራት ዩኒቨርሲቲ ተማሪዎች ከብሎክ ላይ ማደር ፈርተው ታች ያደሩበት ሁኔታ እንዳለ ለማየት ችያለሁ ማለት ነው ወደ ቀጣይ ቪዲዮአችን እናልፋለን የኢትዮጵያ ሰራዊት ለትልቅ ግዳጅ ይዘጋጅ ሲሉ ጀነራል አበባው ታደሰ ተናግረዋል ሁለት ነገር መጠንቀቅ አለብን የዲጂታል ጦርነት በአእምሮአችን የሚመጣውን ጦርነት በስድብ የሚመጣውን ጦርነት በቅጡ እናውቀዋለን ማን እንደሚልከውም እናውቀዋለን ለዚያ በቂ ዝግጅት አድርገናል ስለዚህ ደማችሁንም አጥንታችሁንም ከስከሳችሁ ለዚህ ታላቅ ግዳጅ ተዘጋጁ ተብላችሁ እንግዲህ የሰራዊቱ በጣም በቁርጠኝነት እንዲዘጋጅ ጀነራል አበባው ታደሰ ተናግረዋል ማለት ነው ይሄም እንግዲህ ኢትዮጵያን ብዙ ነገር እንድንጠብቅ ወይም ደግሞ ብዙ ነገር እንደሚያስፈልጋትና ያ ነገርም ለወደዛ ነገር እየተንደረደሩ እንደሆነ የሚያሳይ ነገር ነው አላየህ ግን ለሀገራችሁ የምትሰለፋችሁ ሀገራችሁን ለመጠበቅ ያላችሁ ጀግኖች በርቱ አላህ ከእናንተ ጋር ይሁን የሚል መልእክት አስተላልፍ እወዳለሁ ወደ ቀጣይ ቪዲዮ እናልፋለን ናፍቀው አለቀስክ እንዴ አንተ እስኪ ነገር ምናቸው ናፍቀው ነው ያለቀስከው ሁሉ ነገራቸው ነው ናፍቀው ምን ናፍቀው ነበር እስኪ ነገረኝ ቤታቸውንም ካይቻላል አሁን ማታቀው ሚናፍቀ ሰው አለ ታዳሳቸው እንዴት ናፈቀው ነብይ ስለሆነ ነው ናፈቀው ቻው የተባለ ነሽዳ ምናምን ታውቃለህ እንዴ አውቃለሁ ሙሐመድዋ እኔ ልስዋ ሁሉ አነሰብን ሁሉ ረከሰ ወዳልኩት ለኔ አንቱ ያነሰ ነሽዳ ማሻአላህ ሰው አንተ እና ብለን ያቆም ነው የነበረውና ረመዳን ላይ እሳቸው ናፈቁኝ ብሎ ነው ያለቀሰ እና
ያ መናፈቁ አለ። ከዛ ደግሞ ልክ የዑምራው ውድድር ሲኖር እንዳሸንፍ ዱዓ አድርግልኝ አልኩት። አንተ ዱዓ ታደርግልኝ ያሸንፋለሁ አልኩት። ታሸንፋለህ አለ። በቃ እሺ ካሸነፍኩ ምን ላድርግልህ ስለው ማሊያ ግዛልኝ አለኝ። ከዛ እሺ አለና ግን አንተ አሸንፈህ ትሄዳለህ ከዛ እኔ ይሳልኝ ኢንሻአላህ ወስዳለሁ በቃ ምንም ገንዘብ ፈልጌ ወስዳለሁ። ይሄ ንያውን አላህ ያየበት ይመስለኛልና ኡስታዝ በድሩ ደግሞ ይሄን ነገር ስጦታ አደረገለት። በጣም ደስ ይል ነበርና በዚህ ወግረ መንገድ እንደውም አላህ ይስጥልን ወላሂ አላህ ያክብረው። በጣም ትልቅ ሰው ነው እና እሷ በጣም ደስተኛ ነበረችና አላህ ውለታም በዚህ በኩል መልሶላታል። ማለት የዋለችው ውለታ በጣም የዋህና ቅን ልብ ያላት ሰው ናት። አላህ በትንሹም ቢሆን ብዙ ይገባታል ገና በዚህ በኩል ደግሞ ከሷታል ያስባለሁ። እኔ ትልቅ ነገር በጣም ደስ ይላል። እንኳን ደስ አላችሁ። እንኳን ደስ አለ። እንኳን አብሮ ደስ ያለን። ማሻአላህ እንዲሁ እንተዋወቅ ስሜቱን እንጋራ ብዬ ነው። በእናወራቸው የማያልቁ ብዙ የህይወት መንገድ ቪዲዮ እንዳያችሁት እንግዲህ ይህ ህፃን ልጅ በነቢዩ ሰለላሁ ዐለይሂ ወሰለም ታሪክ እጅግ በጣም ተንሰፍስፏል። በእርግጥ እኛ ትልቆቹ ነን ራሱ እንደዚህ አይነት ነገር አያጋጥመንም። ቀልባችን በተለያየ ነገር ደርቋል። ዱንያም ሆነ ብዙ ነገሮች ቀልባችንን ሰጉሮታልና ይሄ ልጅ ደግሞ እንደዚህ ሲያደርግ እጅግ በጣም ልብ የሚነካ የሚያስገርም ተግባር ነው። ሁላችሁም አላህ ያሳድገው እያላችሁ ኮሜንት ላይ ዱዓ አድርጉለት። እንግዲህ አባቱ ጋር ነው ወደ መካ ሂዶ ይሄን ነገር የነብዩ ሰለላሁ ዐለይሂ ወሰለም ታሪክ ወይም ደግሞ ቀብራቸውን ምናምን ያየው እዛው ነው። እንግዲህ እንደዚህ አይነት ፍቅር ተጠንሶበት የመጣው እንግዲህ አላህ ሂዳያ ሰጥቶት እንግዲህ በዲን በተርቢያ እንዲያድግ ሁላችሁም ዱዓ ታደርጉለት ይገባል። ወደ ቀጣይ ቪዲዮዎች እናልፋለን። በዚህ ሰዓት ክርስቲያኖ ሮናልዶን አስመልክቶ አንድ መረጃ ተሰምቷል። በርካታ ፔናልቲዎችን የሳተው የመጀመሪያው ተጫዋች ሆኗል ክርስቲያኖ ሮናልዶ ማለት ነው። 33 ፔናልቲዎችን ስቷል። እንዲሁም ደግሞ ሊዮኔል ሜሲ ደግሞ በሁለተኛ ደረጃ ላይ ይገኛል 32 ፔናልቲዎችን በመሳት ከዚህ ባለፈም ደግሞ በርካታ ፔናልቲዎችን በማስቆጠርም ሪከርዱ የክርስቲያኖ ሮናልዶ ነው። ሌላው ደግሞ በርካታ ፔናልቲዎችን በመምታትም ዋነኛውና የመጀመሪያው ሰው ሮናልዶ መሆኑን እንግዲህ ሪከርዶች እያሳዩ ይገኛሉ። በመሳት በማስቆጠርና በመምታት የፔናልቲዎች ሪከርድም በሮናልዶ እጅ ላይ ይገኛሉ። ቪዲዮ እንዳያችሁት እንግዲህ ክርስቲያኖ ሮናልዶ ያው በተለይ ደግሞ ፓለስቲኖችን በመደገፍ የሚታወቅ ጀግና ወንድማችን ነው። እንዲሁም ከዚህ ጋር በተያያዘ ኡስታዝ ኢብራሂም ወይም ደግሞ ፖርቹጋላዊውን ኡስታዝ የኢንስታግራም ፔጅ ፎሎ በማድረግ አለማቶች እየተነጋገሩበት የሚገኝ ተጫዋች ነበረ። አሁን ደግሞ በሰማነው መረጃ መሰረት ፔናልቲ እንግዲህ ከሳተ ተጫዋቾች እንግዲህ ሪከርዱን ይዟል። እንዲሁም ፔናልቲ ካስቆጠረ ተጫዋቾችም እንግዲህ ከዓለም የመጀመሪያ ተርታውን ይዟል ማለት ነው። እንግዲህ በእንደዚህ አይነት ግሩም ታሪኮቹ ዓለምን እያስገረመም ይገኛል። ይህም ወንድማችን እንግዲህ ወደ እስልምና የተንደረደረም ያለ ወንድማችን ነው። አላህ ሂዳያ ሰጥቶት እስልምና እንዲቀበል ብላችሁ ዱዓ ታደርጉለት ይገባል። ወደ መጨረሻ ልጃችን አለፈ። ሙስሊሞች ስጁድ ማድረግ አካላዊና አእምሯዊ ጥቅሙ እንዴት ነው? እስኪ ከባለሙያዋ እንስማ። ይች ባለሙያ ስጁድ ማድረግ ሁለት አይነት ጥቅም አለው ትለናለች። አካላዊና አእምሯዊ። አካላዊ የምትለው ማለት ነው ስጁድ በምናደርግበት ሰዓት ላይ ማለት ነው የደም ፍሎ ወደ ጭንቅላታችን በተገቢ መልኩ ስለሚሄድ ማለት ነው ጭንቅላታችን ስራውን እንዲሰራ ያግዘዋል፣ ተገቢ ደም ስለሚያገኝ ትለናለች። ሌላኛው ደግሞ አእምሯዊ ነው። አእምሯዊ ላይ ማለት ነው ሰዎች ከጭንቀት በሽታ ይገላገላሉ ትላለች። ስለዚህ ስጁድ ማብዛት ከጭንቀት በሽታ ይገላግለናል ማለት ነው። ይህም ብቻ አይደለም፣ ለጀርባ ህመም፣ ለአንገት ጥቅም አለው። እዚህ ጋር እንደምትመለከቱት ስጁድ የሚመስሉ የተለያዩ ፍሌክሲቢሊቲ የሆኑ ስፖርቶች አሉ ሰዎች የሚሰሯቸው። ነገር ግን ይህች ሐኪም እንደምነግረን ከሆነ ስጁድ ይህንን ሁሉ እንደሚያጠቃልል ነው። እስኪ ያስቡት፣ እኛ ሙስሊሞች እኮ በቀን በ5 አውቃት ሶላት ብቻ 34 ጊዜ ስጁድ እናደርጋለን። ይህ በቂ ነው እያለችን ትገኛለች ማለት ነው። አላህ ሱብሃነሁ ወተዓላ እኛ ስጁድ ስናደርግ ማለት ነው በጣም መተናነሳችንና ለአላህ ያለን ክብር እያሳየን ነው። ነገር ግን ያ ብቻ አይደለም፣ እዚሁ ዓለም ላይ እዚሁ ዱንያ ላይ ደግሞ የሚጠቅም ጥቅሙን እያየን ነው። እንግዲህ ከነሱ ማለት ነው በህክምና ዙሪያ አላህ ሁሉ ጊዜ እኛን የሚጎዳ ነገር አያደርግም። አላህ እኛን የሚጠቅም እንጂ ቢሆን። ለዚህ እኮ ነው በእምነታችን የምንኮራው። ለተመሳሳይ መረጃ ግን የፕላስ ምልክቷን መጫናችሁን አትርሱ። ቪዲዮ እንዳያችሁት እንግዲህ እቺ የስፖርት ሳይንስ ባለሙያ የሆነችው ሴትዮ እንግዲህ ስጁድ ማድረግ ለጤና ዘርፈ ብዙ ጥቅም እንዳለው እየተናገረች ትገኛለች ማለት ነው። ስለዚህ ሁላችሁም ስጁዳችሁ ላይ እንድትጠናከሩ ወይም ደግሞ ሰላታችሁን በደንብ አጥብቃችሁ እንድትይዙ በዚህም ሁለት አይነት ነገር ታገኛላችሁ ማለት ነው። አንደኛው አኺራችሁን ታሰምራላችሁ፣ ሁለተኛው እንደገና ደግሞ እዚህ ዱንያ ላይ ባላችሁበት ሰዓት ጤናችሁን ትጠብቃላችሁ የሚል መልእክት ላስተላልፍ እወዳለሁ። የዛሬውን ቪዲዮን በዚህ ጨረስኩኝ። ሐሳብ አስተያየት እንደምትቆማ ካላችሁ ኮሜንት ላይ አስቀምጡልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።